ሰላም ጋይስ እንዴት ናችሁ? ለዚህ ይባላለሁ። ታይላንድ ነው። ታይላንድ ከመጣው 1 አመት ሊሆነኝ ነው። ከዛሬ ማሳጅ ቤታቸውን ሄጄ ዲስከቨር አድርጌ አላውቅም። ዛሬ ሄድን ከትከሻ በላይ ማሳጅ እናደርጋለን። እንደሚመስል ኤክስፔሪየንሱ አሳያችኋለሁ። ከታተሉኝ። ዩቲዩብ ቻናሌ ፎሎ አድርጉ አዲስ ከሆናችሁ። እዚህም ታይላንድ ያለኝን ኤክስፔሪየንስ እንዲሁም ደግሞ ኢትዮጵያ ልመለስ ትንሽ ጊዜ ስለቀረኝ ኢትዮጵያ ሄጄ ያለኝን ኤክስፔሪየንስ ያደርጋችኋለሁ። ቤተሰቡ ነው። ሄዴ በፊት ግን ቁርስ መብላት ስላለብኝ እዚህ ጋር ሳይክሊንግ ፓርክ አድርጌያለሁ። እዚህ አካባቢ ማሳጅ ቤት አለ። I'm professional for Thai massage or massage or not because I never do it lady. If you want foot massage, I give for you this foot massage for you. I just want a head massage. Head massage? Foot massage. Foot. How much? 200 baht. Okay, let me go. Where are you from? Ethiopia? Ethiopia. But my foot is not clean because I was thinking to get head massage. Okay. እንግዲህ ያሉትን የማሳጅ ኦፕሽኖች ጠይቂያት እኔ ፕሮፌሽናል የሆንኩት ታይ ማሳጅ እና ፉት ማሳጅ ላይ ብቻ ነው አለች። ታይ ማሳጅ ምን አይነት እንደሆነ ስላላወቅኩኝ ፉት ማሳጅ መረጥኩና ገባው ማለት ነው። እንግዲህ እንዳጫወተችኝ ከሆነ ታይላንድ በማሳጅ የምትታወቅ ሀገር ናት። ትራዲሽናሊ ተምረው የሚያድጉት ነገር ነው። ነገር ግን ለመስራት ተምረው ሰርተፍኬት መያዝ አለባቸው ማለት ነው። ከዛ በተጨማሪ ከተለያየ ሀገር የሚመጡ ቱሪስቶች እንግዲህ እንደምናውቀው ታይላንድ ትልቅ የቱሪስት መዳረሻ ሀገር ናት። እንደነገረችኝ ከሆነ እንግዲህ ቻይና፣ ከኢንዶኔዥያ ና ከሌሎች የኤዥያ ሀገራት የሚመጡ ቱሪስቶች ፕሪፈር የሚያደርጉት ታይ ማሳጅን ነው። ከኢሮፕ ና ከዌስተርን የሚመጡ ሰዎች ደግሞ ፕሪፈር የሚያደርጉት ፉት ማሳጅ ና ሌሎቹን ነው። ምክንያታቸው ደግሞ ታይ ማሳጅ ትንሽ ስትሮንግ ስለሆነ ነው እና ኤዥያኖች ነው በብዛት የሚወዱት። ብዙ ጊዜ ኢሮፖች አይወዱትም ብላ ነግራኛለች። You do video, you take this from there. YouTube? You're asking me the platform? Yeah, YouTube. I'm just a beginner, so I'm trying to record some culture of Thailand. What's your name? Nati? Nati? How old are you? 26. 26? How about you? I'm Miriam, 23. 23? Yeah. Okay. I see you all the time. I pass by here. Really? I live It's not far from here. yeah, it's very close. Này là bông này. Có mắt hạt xịt. What is the most popular massage people get here? Can you translate this with me? Because some English I don't understand. Oh, okay. Let me use my translator. If from Chinese, think Thai massage, foot massage. If from Europe, from America, like foot massage or massage. Don't like Thai massage. You don't like Thai massage? Yes, What? because Thai massage so strong. Oh, okay. Yes. Our massage relax. Yes. So how much is Thai massage? Thai massage 200 baht. 200 baht? Okay. Yes. You like to do massage? Sorry? You like to do massage? I've never done massage to other people. You never do? You mean to get or to do? To get massage? No, you like massage? Yes, I like massage. You massage every day? No, this is my first time after I came to Thailand. How long you finish with my country? I have like 4 months left. Ah. Yeah. So you don't give a hair massage? Yes. Me don't learn. Me learn only foot massage, Thai massage, or massage. Oh, okay. Yes. Okay.
በነገራችን ላይ ታይላንድ ከመጣው ወደ 7 ወይም 8 ወር አልፎኛል። ታይላንድ ውስጥ ኮንተንት የሚሆን ብዙ ቪዲዮ የሚሰራበት የቱሪስት መስህብ የሆነ ካልቸሩ፣ ላይፍ ስታይሉ፣ ኔቸሩ ኤቭሪቲንግ በቃ ለኮንተንት የሚሆን ነው በነገራችን ላይ። ነገር ግን በቀጠሮ ብቻ እስከዛሬ ምንም ቪዲዮ ሳልሰራ ቆይቻለሁ። አሁን ግን እስቲ ልጀምር ብዬ ሞክሬያለሁ። እንግዲህ ያለኝ ጊዜ 1 አመት ነበረ። 7 ወር ስላለፈኝ የቀረኝ ጊዜ በጣም ትንሽ ነው። በዚች በቀረችን ጊዜ ስለ አንዳንድ የታይላንድ ካልቸሮችና የምኖርበት ፓታያ ሲቲ ላይፍ ስታይሉ ምን ይመስላል፣ ከተማ ውስጥ ምን ይመስላል የሚለውን እየዞርኩ አንዳንድ ቦታ አሳያችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ፕሊዝ ሰብስክራይብ አድርጉ። ሌላው ነገር የታይላንድ ህዝቦች በጣም ቀናና ትህትነኛ ህዝቦች ናቸው። ታይላንድ ከመጣው በኋላ የተማርኩት ትልቅ ነገር ቢኖር ምን ያህል ትህትና የየዕለት እለት ህይወታችን ላይ አስፈላጊ እንደሆነ በደንብ ያየሁበት ቦታ ነው። በጣም በትህትና ነው የምትስተናገዱት የትም ቦታ ብትሄዱ ማለት ነው። ድሀ ሁኑ ሀብታም ሁኑ ይዶማተር ብቻ ህዝቡ እርስ በርስ በጣም ይከባበራል። እነሱ ጋር ሊገለገል የሚመጣ የውጭ ሀገር ዜጋም በጣም ይከበራል እና እርስ በርስ በጣም መከባበር አለ፣ ትህትና አለ። ከታይላንድ በጣም የምወደው ከታይላንድ ህዝቦች በጣም የምወደው ባህሪ እሱ አንዱ ነው። ከዛ በተጨማሪ ደግሞ ታይላንድ በጣም ሞቃታማ ሀገር ብትሆንም ብዙ የተፈጥሮ ቆንጆ ቦታዎች አሏት የሚታዩ። ለምሳሌ አይላንዶች አሉ፣ ቢች ዳሮች አሉ። ሌላ ምን አለ? ሂስቶሪካል የሆኑ ታሪካዊ ቅርሶች በደንብ አላት። ብቻ ብዙ የሚታይ ነገር አለ ታይላንድ። ኤኒዌይስ ታይላንድ ለመምጣት ያሰባችሁ ሰዎች ታተርፉበታላችሁ ልላችሁ ፈልጌ ነው። በዚህ አጋጣሚ ሪግሬት አታደርጉም። ብዙ የሚታይ ነገር አለ ታይላንድ ከመጣችሁ። እንደገና እዚህ ላይፍ አፎርደብል ነው። አይሚን እንደ ቱሪስት እዚህ ከመጣችሁ ኮስቱ በጣም ኤክስፔንሲቭ የሚባል አይደለም፣ አፎርድ የሚደረግ አይነት ነው። ስለዚህ ታይላንድ ለመምጣት ያሰበ ሰው ወይም ደግሞ የት ልጎብኝ ብሎ ወደ ኤዥያ አካባቢ ቦታ እየፈለገ ያለ ሰው እኔ ታይላንድን ስላየዋት ታይላንድን ሪከመንድ አድርጋለሁ። እናንተም እንግዲህ የራሳችሁን ሰርች አድርጋችሁ ወስኑና መጣችሁ ታይላንድን ጎብኟት። በነገራችን ላይ ታይላንድ ውስጥ ከየት ነው የመጣችሁ ሲሉኝ ኢትዮጵያ ስላቸው አብዛኞቹ ኢትዮጵያ የምትባለው ሀገር መፈጠሯን እንኳን አያውቁም እና ከአፍሪካ ስላቸው ከአፍሪካ ይላሉ እና ከኢትዮጵያ ይልቅ አፍሪካ ብላችሁ ራሳችሁ ሪፕሬዘንት ብታደርጉ ከየት እንደመጣችሁ አንደርስታንድ ማድረግ ይችላሉ። እና እንግዲህ እስከዛሬ ድረስ ኢትዮጵያ የምትባል ሀገር መኖሯን ለተዋወቅኳቸው ታይላንዳውያን እየተናገርኩ አትሊስት ለተወሰነ ሰው አገራችን ኤግዚስት ማድረጓን አሳውቅ ያለው። እሷም ከየት አካባቢ እንደሆንኩ እየጠየቀችኝ ነበረ። ነገር ግን ዲቴል አልጠየቀችኝም። ተዋቋው አምኖት ሹር። አሁንም በድጋሚ ቻናሌን ሰብስክራይብ እንድታደርጉልኝ እጠይቃለሁ። ሌሎችም የተለያዩ አሪፍ ቪዲዮችን ከዚህ በኋላ ፖስት አደርጋለሁ። እስካሁን ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ ይሆንላችሁ። በቀጣይ ቪዲዮ ላይ ደግሞ እንሰራላችሁ የምትፈልጉት ስለ ታይላንድ ማወቅ የምትፈልጉት ነገር ካለ ኮመንት ሴክሽን ላይ ያስቀምጡልኝ። የምችለው ነገር ከሆነ ሌላ ቪዲዮ ሰራላችኋለሁ ስለ ጻፋችሁልኝ ነገር ወይም አይዲያ ማለት ነው። እንግዲህ ከማሳጅ በኋላ ውሃ ተሰጥቶኛል ሪካቨር እንዳረግ ከማሳጁ። ውሃችንን እየጠጣን ወደ ቤት እንሄዳለን። ባይ ባይ።